ሳምፎድ የልጅነት ክራሽ ነው ባይ ዘ ዌይ። ሁሉንም ሰው ማስደሰት አልችልም፣ ግን እኔ በእኔ የሚደሰቱ ሰዎች ደግሞ አሉ አይደለ? ለነሱ እንዴት ስለሆንኩ ነው የወደዱኝ፣ እንደዚህ ስለሆንኩ ነው የወደዱኝ አይደለ? አሁን እሱ ስድብ ሲያደርገኝ የሱን ስድብ ሰማና እስቲ ቆይ ደግሞ ከሱ ስድብ አንፃር ብዬ ትንሽ ይቀየራል ለሱ ለመመቸት ብዬ ያኔ ላንቺ መመቸት አቆማለሁ ማለት ነው። ለኔ ለሚወዱኝ ለሚያከብሩኝ ሰዎች መመቸት አቆማለሁ። ስለዚህ ማይንዴን ስለሚሰራው አውቃለሁ። አስተያየት በተለይ ኔጌቲቭ ነገር ማይንድ ፖዚቲቭ አድናቆት ሺህ ሰምቶ አንድ እንትን ቃል ስታደርግበት ስድብ ድንግጥ ይላል ማለት ነው። ለምን ሁሌ ኢጎ ሁሌ መወደድ ሁሌ መከበር ነው የሚፈልገው፣ ሁሌ አቧቦ ነው እንጂ አንድ ሰው አንተን እኮ ይጠላል መባል አይፈልግም። ለዛ ሰው ነው እንጂ ሪስፖንድ የሚያደርገው ለአንድ ሺው ለሚያደንቁት አይደለም። ስለዚህ ያንን የማይንድ አሰራር ስለማቅ አንዱ ራሴን ፕሮቴክት ማድረገው በዚህ ሙያ አይታችኋል። እኔ ብዙ ጊዜ ተሰድቤያለሁ። በድንቅ ልጆች እሰደባለሁ፣ በሆነ ነገር እሰደባለሁ። ሊታሰር ነው ትያለሽ፣ የሆነ ነገር ይመጣል። ማህበር ልጆች ምን ተብለ ተቀለለ ብቻ አለ በየጊዜው የሆነ ነገር ይነሳል። የሆነ ወቅት ላይ የማይገባ ነገር ህፃናቱን ጠየቃቸው ሊሆን ይችላል፣ የማይገባ ነገር ተናገረ ሊሆን ይችላል። ይነሳል። ሲነሳ ርዕሱን አወቅኩት አይደለ? በቃ ርዕሱን ካወቅኩት እኔ ዝርዝሩ የሚያደርግልኛል። ገባ? ዝርዝሩ እኮ እኔ ጉዳዩን ሳታይም ነው የምትሰርብኝ። አንዳንዴ እኮ ጉዳዩ ሳትገባ ሳታጠና ኢጎህንም ነው የምትነግረኝ። ወይም ደግሞ አንተ ውስጥ ይሄን እኔ እዚህ ላይ አንድ ኮንሰፕት ልንገርሽ እስቲ። ለምሳሌ አንቺ ምሳሌ ነው እሺ፣ በጣም የምትወጂው የምታምኚው ባል አለሽ እንበል። ከዚያ የሆነ ሰው መጥቶ አንቺ ባልሽን እኮ ከሴት ጋር ሲማግጥ አየሁት ቢልሽ የመጀመሪያ ቃልሽ ምንድን ነው? በጣም የምታምኚው እርግጠኛ ነሽ እንደማያደርግና የመጀመሪያ ካፍሽ የሚወጣው ምንድን ነው? አያደርገውም ነው አይደል? እሺ ባልሽን ደግሞ የምትጠረጥሪው ሰው ሆኖ ትንሽ የባህሪ ችግር ያለበት ሰው ሆኖ አንቺ ባልሽን ከሴት ጋር አየሁት ሲሉሽ የመጀመሪያ ቃል እንደሚሆን ለሶማ ያረጋው ውስጥሽ ግን የመጀመሪያ የሚለው ምንድን ነው? የመጀመሪያ ጥያቄ የት ነው አይደል? ስለዚህ ጉዳዩ አይደለም የተለያየው፣ አንቺ ውስጥ የነበረው ነገር ነው የተለያየው። አገኘሽ? ለምሳሌ እኔ እሸቱ እኮ እንደዚህ ያደረገ ሲባል አንቺ ለኔ ፍቅር ከሆነ ነበር ያለሽ፣ እውነተኛ ፍቅር ከሆነ አያደርገውም ነው የምትይው። እሸቱ በጤነኛ አይምሮ ይሄን ነገር አያደርገውም፣ ተሳስቶ ይሆናል ወይ እንደዚህ ይሆናል፣ ሰው ገፋፍቶት ይሆናል ምናምን ብለሽ ሰበብ ነው የምትሰጪው ላለማመን። ልክ እሸቱ እንደዚህ ያደረገ ድሮ የማውቀው ነበር እሱና ትልካልሽ ውስጥሽ የነበረውን ያወጣሽው እንጂ በእኔ ድርጊት ላይ አልነበረም ሪአክት ያደረግሽው። እሺ ኦልሬዲ በቃ የሆነ ኢሜጅ ነበራችሁ የተቀመጠ የምትጠብቀው አጋጣሚ ስለነበረ ሰው ምን ልልህ ነው እኔ አላይም አልሰማም አላይም እንዲህ አይነት ነገር ማናጀሬ ያያል። የህዝብ ግንኙነታችን ልታይ ትችላለች። ማናጀሬ ውሃ የሚያነሳ ነገር ከሆነ ለእኔ በሚመጥን ቋንቋ ይነግረኛል። ይመጣል ስድቡን ጥላቻውን አይደለም ይነግረኝ፣ ፊልተር አድርጎ እሺ ይሄን ነገር ማስተካከል አለብኝ ይለኛል። አስተካክላለሁ። አገኘሽ? ለማስተካከል ብያለና ላይ አለኝ ሰው በቃ ይሄን ስራው ይሄ ነው። እንዴት ነው ፊውዝ ታውቂያለሽ? ማናጀር ማለት እንደ ፊውዝ ነው። እሱ ይቃጠልና እቃውን ያተርፈዋል አይደል? እሱ ጨጓራው ቢቃጠልም ግን እኔን ያተርፈኛል። ለምን እኔ አቢዩዝ መሆን የለብኝማ። በተመረዘ ጭንቅላት መጥቼ ነገር ደግሞ ለሆነ ለዛ መልስ ስንኮሻኮሽ ምን ስል ዋናውን የሚወደኝን የሚያከብረኝን ሰው አጣለሁ። አግኝተኛ ስለ ማንነት ሶሻል ሚዲያ ሊስት ቆይ ማንነትን መቀጠል ከፈለክ አድናቆቱንም ጩኸቱንም ሰምተህ ማለት ሪአክት ማድረግ የለብህም። ወይኔ ያለ አንተ ሰው የለም ሲሉ ያለ እኔ ሰው የለም፣ ስለዚህ እንትን ካላደረጋችሁልኝ አልመጣም፣ እንትን ካልከፈላችሁኝ ማለት የለብህም። ሲሰድቡ ደግሞ አፈር አባብላ አፈር በቃ በላው ብለህ ተስፋ መቁረጥም የለብህም። ሰው ባላንስ ማድረግ ይፈልጋል። ጋይድ ማድረግ ያለበት መንገዱ አይደለም። ዴፊኒትሊ አንተ ብታውቀው ሰው ላይ አብሮ አደግህ ግቢ እንደ እኔ እሺ አላውቀውም እንደ አብሮን እንትን ሲል ምናምን ብሎ የሚያጋግል ሰው አለ። እሱ ነው ሞር ደግሞ የሚያማው። ገባህ? አንተን በቅርበት እንዴ አይተውት እኔን የሚያቀኝ መስሎኝ ብለህ አታስብም? እንደዚህ አይነት ሰዎች ያንተ ሰክሰስ ለአንተ ሰክሰስ ማጨብጨብ የማይፈልጉ ሰዎች አሉ። ያንተ ሰክሰስ የእሱን ሰክሰስ የቀማኸው የሚመስለው ሰው አለ። ገባህ? በዛኛው ሳይድ ሆኖ አንተን እንትን ለማድረግ እንደዚህ አይነት ነገሮች አጋጥሞን ሀርታ ያደረጉ እንዳልኩሽ ነው። እኔ አልሰማም። በቃ አሁን እኮ ተመለሰልኝ። አልከበደም ወይ? እኔ አላየሁም። የድሮን አላቆም አፕን ያደርጋል። በአመት አንዴ ሁለቴ እኮ አፕን ያደርጋል። ሶሻል ሚዲያ ላይ ስኖሪ ግን አላየውም። ስለማላየው ያልፋልና አንዳንዴ ወንደር አደርጋለሁ። ምን ብለውኝ ይሆን አለ ካለፈ በኋላ ምን ብለውኝ ይሆን ምን አውጣ ይሆን አለ። ማዘር ተጨንቃ ስትደውል ሰው ተጨንቆ ሲነግረኝ አቋርጣለሁ። እህቴ ደውላ አንድ ጊዜ ነው እሸቱ ታሰረ ምናምን ደውላ እኔ ይሁን ያልሽ ስትል ኢሚዲየትሊ ስልኩን ለሚስቴ ሰጠኋት። ገብቶኛል ስለዛ ጉዳይ እንደሆነ ማለት ነው። ከቤተሰቤ እንኳን አልሰማም። this is the only way I protect my mind እንዳልኩሽ ነው። ፎርማሊ ማናጀሪያ አጣርቶ አምጥቶ ቁጭ ያደርግልኛል። ስለዚህ ባንቺ ስሜት ባንቺ እልህ ልክ አልሰማም። ያን ሌላ አሁን ለምሳሌ ያን ነገር ሁላ ሰምተህ ሌላ ሾው ስትቀርጽ አፌክት ያደርጋል። ስለዚህ በሰው እኔ በጣም ይለያል። ግን ከዚህ ጋር በተያያዘ እንደውም እናንተ ትሬኒንግ የምትሰጡት ነበር። አሁን ይሄ ፌክ ተምኔሎች እንደዚህ ታሰረ፣ አደጋ ደረሰበት፣ ሞተ ሳምቲንግ የሚባሉ ተምኔሎች ይሰሩና ለቪው ክሊክ ቤት ነገሮች ሰዎችን ያሳስታሉ፣ ቤተሰብ እንትን ይላል። እንደዚህ አይነት ነገር ላይ ትሬኒንግ ትሰጡ ነበር አይደል? ወጌሻ ብለን ዩቲዩብ እናሰለጥን ነበር። አሁን በእርግጥ ቆሟል፣ ግን ብዙ ሰዎች አስተምረንበታል ብዬ አስባለሁ። ኦፍ ኮርስ የመመለስ እንትን የለውም እሱ ፕሮግራም። አይ ዶንት ቲንክ ሶ ኦልሬዲ በቃ ኤዲቲንጉን ጀምረናል። ወደ ሌላ አድጓል። ሌላ ደግሞ አዲስ ነገር ዶንኪ ቲዩብ ያው ሁሌ አዲስ ነገር ባይ ዘ ወይ ሙሉ ትሬኒንጉ በነፃ ለቀነዋል ዩቲዩብ ላይ። ያ ሰው ከፍሎ እዚህ ድረስ መጥቶ የተማረውን ዩቲዩብ ላይ ለቀነዋል። አሁን ምርጥ ዩቲዩበር መሆን የሚፈልግ ሰው ካለ በነፃ ቤቱ ሆኖ ዶንኪ አካዳሚ የሚል ዩቲዩብ ለብቻው ከፍተን እዛ ላይ 16 ቪዲዮ አለ። ያንን ካየ ቢያንስ የሚዲያ ስብዕና ይገባዋል። የዩቲዩብ ምን ይፈልጋል ይገባዋል።
it's free ስለዚህ አሁን እዚህ ጋር ዶንኪ አካዳሚ እናስቀምጣለን ባይዘው ማለት ከፈለጋችሁ ዶንኪ ላንጉጅ የሚለው ምንድነው የሚያስተምረው ቋንቋን ታስተምሩ ዶንኪ አፋን ኦሮሞ የሚለው ነው ዶንኪ ላንጉጅ የሚላል ዶንኪ ቱስር ዶንኪ እንግሊሽ ሌላ ነገር ዶንኪ እንግሊሽ ዶንኪ ሶ በእንግሊሽ ደብ የተደረገ ነው እንደዛ ነገር እናስባለን በእንግሊዝኛ ደብ እኔ ደግሞ ፌክ ምናምን ተከፍቶ እንትን ስለ በጣም ብዙ የፌክ ቴሌግራም ቻናሎች ፌስቡክ እንትኖች ግሩፖች ምናምን አሉ አንተስ በጣም ፈታኝ ነው እሱ እሸቱ መለስ ውስጥ ሁሉም ተማሪ ማለት ያው ግዴታ ነው አጨበጨቡ ውጤት ወሰድን አንተ ቡዳ መሽገር ዝም እንደነዛ ልጆች ታሰበ ገባሽ ሀገር አጥፊውና እኔ ለራሴ አባቴ አላቅም ኢቭን እንደዚህ እንደሚሆን ከዛ ሁለተኛ ሴሚስተር ቀጠልኩኝ ወይ ሀረግ ስተኛ ወጣች አይዶ ነው እስከ 8 ያመሽ ወይ ሁለተኛ ነች ወይ አራተኛ ነች ምናምን ብቻ አሁን ረስቼዋለሁ በረከት ያን ታሪክን ድጋሚ ስነግራቸው አረ ልንገራቸው እኔ ልንገር እሺ እኔ መነገር አለበት እኔ እንዴ ልንገራቸው ምንድነው አትፍራይዙ አባቴ ይኸውልህ የሰኔ 30 ቀን ልክ እንትን ሲመለስ ማለት ነው ምንድነው ካርድ የሚሰጥ ቀን ሁሉ ጊዜ ማዘር በጣም ተነስታ መነጫነጭ ትጀምራለች እሺ ሁሌ ማለት ነው ከዛ በቃ ካርድ ልንቀበል ሄደን ምናምን በቃ እየተጨቃጨቅን ነው የምንመለሰው በቃ ምንም ጥሩ ውጤት የለም ምናምን ከዛ የዛ ቀን ተነሳች መጨቃጨቅ ጀመረች አብረን ሄድን ተጠራ ስሜ ከኦላንደኛ በረከት ታደሰ ተባለ እንዴ አልኩ ሄድኩኝ ሽልማቴን ወሰድኩ እየተጨበጨበልኝ ይሄ አራተኛ ክፍል ይመስለኛል እሺ እየተጨበጨበልኝ ሄድኩኝና ሽልማቴን ወሰድኩልን ከዛ ማዘር ደስ አላት ከዛ ተመልሼ ከመጣሁኝ በኋላ ቆይ አንዴ ተባለ ቆይ አንዴ የስም ስተት አለ በረከት ታደሰ ናና ሽልማቱን መልስ ተባለ ያኛው በረከት ተጠራና እንደዛ እየተጨበጨበልን ነው ሁለታችንም ይወጣ ነው እንደዚህ ነው ይወጣ ነው ሁለታችንም ማለት ከዛ መድረክ ላይ ወተን ሽልማቴን መለስኩኝና እሱ እዛው ቆመ እኔ ተመለስኩ እኔ ያለችው ማዘር እጭን ያለችው ክላስ መግቢያው ሰዓት ላይ መጣች ጠብቄ ጥርሴን ፍቄ ሸሚዜን አጥቤ ነው ከዛ ክላስ መግቢያው ሰዓት ላይ ወደዛ እንሂድ አልኳት የሆነ ክላስ ጀርባ ነገር ማለት ነው ሄድን ደህና ነሽ እግዚአብሔር ይመስገን ትምህርት እንዴት ነው አሪፍ ነው ፋዘር ደህና ናቸው እግዚአብሔር ይመስገን ትምህርት ከበደሽ አልከበዳትም እኔ እኮ ስለ ትምህርት እንድናወራ ፈልጌሽ አረ በስማ እኔ እኮ ወደ ቤት ስትሄጂ አብረን መሄድ እንችላለን እኮ እኔ እኮ በቃ ልንገራት በቃ ሆነ እኔ እኮ ወደ ክላስ እንሂድ ረፈራች ወደ ክላስ ተናደድኩ ካለ ምክንያቱ ጥሰት ይወረሽኩ ካለ ምክንያቱ አትናገር ካፍ አይወጣም አንተ እዚህ ጋር አይወጣም ካፍ አፈቅርሻለሁ የሚለው ቃል እንዴት ይወጣል አይወጣም በቃ በጣም እንዴ ሲገለባበት ከዛ ታውቃለች በቃ ምንም አሁን እሷ ስላልፈለገች እኔ አሁን እኮ ቢሆን ይገባኝ ነበር ያኔ ታውቃለች ግን አልፈለገችም ወንድምና እናት እንድንሆን የፈለገች ስለዚህ she keep the distance እኔ አጋጣሚ ነው የምጠብቀው ስንት ጊዜ 2 ዓመት ሙሉ እስከ 12ኛ ክፍል ኧረ በስመ አብ እስከ 12ኛ ክፍል ከዛ በኋላ የሆነ ቀን በቃ ጨከንኩና ልንገርሽ በቃ አንድ ነገር አልኳት ምን እኔ እኮ ጓደኛዬ እንድትሆኝ እፈልጋለሁ አልኳት ውይ እኔ በጣም አሁን አልችልም አለች ለምን አይ ደስ የማይል ሪሌሽንሺፕ ውስጥ ነበርኩኝና በቃ አሁን ማረፍ ነው የምፈልገው ይኸውልህ ከዛ በቃ እኔ አሁን እንደዚህ አይነት ነገር መጨናነቅ ማሳል ትምህርት ለማተኮር ነውና ማረፍ ነው ፈልገው አለች እሺ አይ ከተናገርክ በኋላ ከሳምንት በኋላ አንድ ቀጫጫ የሚያስጠላ ልጅ አለ ስሙን አልጠራም በጣም ተርብል አለ ከትምህርት ቤት ይሸኛታል ሲወጡ አሁንም ይሸኛታል በሶስተኛው ቀን ይሸኛታል ከዛ ታጋልኩና እሱ አያውቅም የኔን ስሜት እኛ ጋር ይመጣል ይቃልደናል ምናምን እንዴት ነው ከእንትና ጋር ጠበስኳት እኮ አይደኝ ጠብሻታለሁ ተጠበስኩ አራፍቶስ ሳያት ደስ ይለኛል አንድ ጊዜ የሰራሁት ግፍ ደረሰብኝ ምን አድርገህ ነው ይኸውልህ ከዛ ዝቅ ባለ ክፍል አንድ ያሬድ የሚባል ልጅ ጓደኛችን ሴንት ጆሴፍ ተምሬያለሁ
በመሃል 2 ዓመት እነዚህ እህቴ ከአረብ ሀገር በቃ ደህና ትምህርት ቤት ይግቡ ምናምን ብላ ሆጭ አድርጋ ሴንት ጆሴፍ ገብተን ነበር ናዝሬት። ከዛ ልጁ ያፈቅርልሃል ትምህርት ቤት ውስጥ። ከዛ የወደዳት ልጅ በጣም ይፈራታል። ቆንጆዬ ደስ የምትል ልጅ ነች። ንገራት መከራ። እኛ እኮ ጩጬ እኮ ነን የእሱ ጓደኞች። ተለቅ ያለ ነው ልጁ። ግን እኔ በቃ ይሄን ያለትሜው በቃ ሀሳብ ያለው ልጅ ምናምን አለው አይደለ? እንደዛ ነው ሀሳብ አለኝ። ልጁ ደግሞ የሆነ የሚፈራ ምናምን ልጅ ነውና ንገራት ሊነግራት ነው ሁሌ ንገራት። እሺ ዛሬ እያለን ይፈራል። እሺ ዛሬ አንድ ቀን ቁጭ ደብዳቤን ጻፍኩኝ። እሱ ነው እኛ ማለት ነው። ከዛ ግጥም አድርጌ ደብዳቤን ያኔ ከኔ በዚህ አፈቅርሻለሁ እዚህ ክፍል ነው ያለሁት ምናምን ብዬ ጻፍኩልና በልቀጥ ብለህ ሄደህ አሁን ይሄን ደብዳቤ ስጣት አልኩት። አልሰጣትም ማለት ልጅ ፈለግን ሌላ አለ ደግሞ ጓደኛችንና በቃ አንተ ሄደህ ስጣት። እኔ አቀሳሰርኩኝ። ተው ይቅርብኝ አለ። ግድ የለም ስጣት። ያው ልጅነት ነው አናውቅም ምን እንደሆነ ገና ሎወር ግሬድ እኮ ነው ማወራክ ሎወር ግሬድ እኮ ነው። ከዛ ጩጬው አርብ ከሰዓት ትምህርት የለም። አርብ ዕለት እየሄደች ልክ ሲለቀቁ ላክ ነው ከርቀት ሆነ ደብዳቤ ሰጠን ላክ ነው። ቀጥ ብሎ ሄደ። ፊቷን አሳይተነዋል። ስትወጣ ጠበቀና እንኪ ደብዳቤ አላት። ለካ ስልችት ብሏታል ደብዳቤ። አይ ልጅቷ ቆንጆ ነች። የክላ የትምህርት ቤቱ በቃ ደብዳቤ ለሷ ታውቃለች ምን እንደሆነ ውስጡ ታውቃለች። ለካ በቀን 8 ምናምን የሚሰጣቸው ጀለሶች በቀን 8 አዎ አረ ገበያ እኮ አለ እኮ ገበያ። ቆንጆ ነች። ከዛ ሰጣት። አነበበችው። ሰው እዛ ግርግር አለ። ተማሪ እየተለቀቀ ነው እዛ ጋር ደብዳቤ ሲሰጥ ደግሞ ምን ይላል ተማሪ። አነበበችው። ብጭቅ አድርጋ ቀጥ ብላ መጣችና ፊቱ ላይ ስራ ሰዓት ላይ አትማርም ቂጠን ሳጠር ተማር አስፈላጊ ነበር እሱ ብቻ እንደዚህ የሆነ ነገር ግን አዋርደዋለች ልጁን። ያው ረስቷል ቃላቱን። አይ መገመት ይቻላል። ከዚህ በኋላ ልጁ አስፈላጊ ነው ጂም ጀመረ ነው ማለት 6 ትምህርት ወድቄ ወደ 10 ሰዓት ደነቅጥኩ። በቃ ዋው በቃ ህይወቴም ሊበላሽ ነው። ስለዚህ እግዚአብሔር ረዳኝና ሰፈር ላይ 2 ጓደኞች ሰጠኝ። ሰላምና ሀረግ የሚባሉ ማለት ነው። ሴቶች ናቸው። የሰፈር ልጆች ነን። እንጀራ ከነሰላም ቤት ነው የምንገዛው። እንጀራ ስንገዛ ሀረግ ደግሞ የሰላም ጓደኛ ነች። ቤስት በቃ ፒስ ሆንን። ሄኖክ አለ እንደ ክሩ ነገር ሆንን። በቃ ይሄ እናንተ አሁን አላችሁ አይደለ? ጓደኛ ሴቶች አሉ ወንዶች እንደዛ ጓደኛ ማቾች ሆነንና ከዛ ከነሱ ጋር መዋል ሲጀምር አንድ ክፍል ደረሰን ከሀረግ ጋር። ከዛ ሀረግ የመጀመሪያ ቀን ሲቀመጥ እሷ በዚህ ጋር ቁጭ አለች፣ እኔ መሀል ላይ ቁጭ አልኩኝ። በዚህ ጋር ትግስት የምትባል ጎበዝ ተማሪ ቀይ ልጅ ቁጭ አለች። 2 ጓደኛሞች ናቸው እና ያወራሉ በላይ ላይ ማለት ነው። ምንድነው የሚያወሩት? ማታ 8 ሰዓት ተኛሽ ምናምን ትላታለች። 8 ሰዓት ተኛው ምናምን በቃ ደከመኝ ምናምን ትላታለች። አንቺስ? እኔማ በቃ አነጋሁት እንዴ በዛው አነጋሁት ሂስትሪ ያነበብኩኝ ምናምን። አንተ ስንት ሰዓት ላይ ነበር የተኛው የዛኔ? የሂስትሪ ኦቨር እኔ 3 ሰዓት እግሬን ሳልታጠብ ነው የምተኛው። በጣም ይደክመኛል። 3 ሰዓት ማታ ራቴን በላው። አውራ ዶሮ ነኝ እሰፍራለሁ ወዲያው ማለት ነው። ከዛ እኔ አልገባኝም ምን እያወሩ እንደሆነ። ምንድነው የሚያወሩት እነዚህ ሰዎች? እኔ አጥንቼ አላውቅም። ትምህርት የሚጠና እንደሆነም ትምህርት አላውቅም። የሚማሩት ነው እንጂ የሚያጠኑት እንደሆነ አላውቅም። ትምህርት የትምህርት ጉዳይ ትምህርት ቤት ልክ ስወጣ ከበር የሚያልቅ ነው ይመስለኝ። ከዛ በፊት ማለት ነው ገብቷል። ፈተና እንዴት ነው የምትቀመጠው? በምሰማው ብቻ እንደዛ ጎበዝ ነኝ አይደል? 6 ትምህርት ራሱ ወድቄ ማለፌ። አንዳንድ ተማሪዎች ግን አሉ እኮ እንደዚህ በጣም ያናዱኛል እነዚህ ተማሪዎች። እንዴት ዝም ብለው ክላስ በሚሰሙት ብቻ ወይ አያጠኑ ሲራገጡ ነው የምታያቸው። ከዛ ከሌኩል ናቸው ብለህ ምናምን ገብተህ ስትፈተን ጽድት ያለ ውጤት እሱ አምጥቷል፣ አንተ የለም ኤፍን በልተሃል። እንደዚህ ነው እንዴ ለካ ትላለህ። እንደዚህ ነው እንዴ ጨዋታው? አይ አሪፍ ሰሚ ነበርክ ማለት ነው የዛኔ። እሰማለሁ ትምህርት እየወደቀ በጣም ማለፉስ ማለፍ አይገርምም? አላነበብም እኮ አሁን እኮ ማንበብ ሊጀምር እኮ ነው ገና። ከዛ እንዴት ነበር ማትሪክ ምናምን እንዴት ተፈጠረ? ልነግርህ አይደል? አሁን ሲያወሩ ግራ ገባኝ። 8 ሰዓት ስትል ምንድነው 8 ሰዓት አልኳት። ምንድነው ማለት የምታወሩት ቋንቋ ምንኛ ነው? አንቺ 10 ሰዓት ተኛው የምትይው ምን እያረግሽ ነው አልኳት። ምን ታረጊያለሽ? ምን እየሰራሽ ነው እስከ ሌሊቱ 10 ሰዓት? ምን አይነት ምንድነው ስራ አላችሁ? ቤት ስትሄዱ ላይፋችሁ ምንድነው አልኳቸው። እያነበብን ነው አለኝ። ምንድነው የሚነበበው? ምን የሚነበብ ነገር አለ እስከ ሌሊቱ 10 ሰዓት? እኩል አይደል የምንማረው? ምንድነው የምታወሩ እንዴ? እኔ ባዮ እያነበብኩ ነበር። አጭር ኖት እያዝኩኝ እኔ ሂስትሪ ኬሚስትሪ ምንድነው የሚባለው ይሄ ነገር አልኳቸው። ጥናት ይባላል። ለመጀመሪያ ጊዜ ከጥናት ጋር የተዋወቁት 10ኛ ክፍል ነው። እኔ ደግሞ እንዴት ነው ለካ ይኸውልህ እግዚአብሔር ክብር ምስጋና ይድረሰው ከዛን እድሜ ጀምሮ የሆነ ነገር ከያዝኩ በደንብ የሚይዝ ሰው ነኝ ለካ። እኔ አሁን ነው ያወቅኩት። የሆነ ነገር ከሰጠኝ ከያዝኩት ይሄንን ነገር በቃ ይዤዋለሁ ካልኩ ሰንበት ትምህርት ቤቱን እኮ አሁን ይዤዋለሁ። የሚገርምሽ ድራማ እሰራለሁ፣ ስነ ጽሁፍ እጽፋለሁ። በአጭር ጊዜ ውስጥ ገብቼ ቶፕ ሆኛለሁ ሰንበት ትምህርት ቤት ላይ በዛ ሰዓት ማለት ነው። ከዛ
እልያዘኝ ሴቶች ናቸው እኔ ወንድ ነኝ ወንዶኜ እዚህ ጋር ጉልት ብዬ ጉልቻ ሆኜ እነሱ ሴቶች ናቸው እንዴት ቢያንስ እኩል መሆን ያቀተኛል እንደው መብለጥ ቢያቀተኝ መወዳደር ቢገብቶ ስራ የሚሰሩ ይችላሉ ምናምን ተጨማሪ ነገር ደግሞ አለ በዛ ሰዓት እኔ በዛ ሰዓት ባከኔ ሱሱን አላቅልም ወንዶኜ ነው ያልኩት አታስተባብለ እኔ ዛኔ ወንዶኛ አልኩኝ እንዴት በ9ኛ ክፍል አይምሮ ነው ማወራ ጎረምሳ ነው ቤት ስራ አይዙ ምን አገባኝ ቤት ስራ ቢኖራቸው እኔ የዛኔ ነው አሁን አይደለም አላቅልም እዛ ሴት ሆነው እንዴት እንደዚህ እኩል እንኳን መሆን ያቀተኛል አልኩኝ ገባ ከዚህ የዛን ቀን በማግስቱ መጥቼ ስንት ሰዓት ተኛሽ ሲባባሉ አንተስ እንዲሉኝ ፈለኩኝ እኔ በማግስቱ አምሽቼ መጥቼ ይሄን ሰዓት ተኛው ማለት ፈለኩኝ እቺ ነው የፈለኩት እኔ ማጥናት አይደለም የፈለኩት 8 ሰዓት ነው የተኛሁት ማለት ነው ከዛ ማታ ቤት ገባሁ እማዬ አልኳት አቤት ልክ ከሌሊቱ 6 ሰዓት ቀስቅሽኝ አልኳት እሺ አለችኝ ራቴን በላው ተኛው ከሌሊቱ 6 ሰዓት ቀሰቀሰችኝ ውሃ መጣው በመዘፍዘፊያ ወንበር እግሬ ስላስቀመጥኩኝ ጫማዬን አወላለኩኝ እግሬ የገባው ሂስትሪ ማንበብ ጀመርኩኝ ሂስትሪ መጽሐፍ ለመጀመሪያ ጊዜ በህይወቴ ሂስትሪ መጽሐፍ በእንግሊዝኛ ነው ከዛ ቃሉን እለዋለሁ አሁን ዘ ባትል ኦፍ ሽምብራ ኩሬ 90 ምናምን ቃሉን እለዋለሁ ከዛ ምን እንዳልኩት አልገባ ይለኝና አይምሮዬ ማይዝም ሐሳቤ እየተሰረቀ ማለት ነው መልሼ ዘ ባትል ኦፍ ሽምብራ ኩሬ እያልኩ 4-5 ነው ማለት አንዱን ሴንቴንስ ዘ ባትል ኦፍ ሽምብራ ኩሬን በቃ እያልኩኝ ዝም ብዬ ስደጋግም ስልችት ታሪክ በጣም ያስጠላል ማጥናት በቃ በጣም አሰልቺ ነገር ሆነብኝ ማለት ነው ከዛ በቃ ልተኛ ቃል ውርደት ነው ነገ ሄጄ አነጋውት ማለት አለብኝ ለማጥናት ደግሞ ጥናት አሰልቺ ሆነብኝ በቃ ፍቅር እስከ መቃብሬ በድጋኩና ይቻላል ጨበያ ልቦለዴን እስኪነጋ እስከ ሌሊቱ 11 ሰዓት ምናምን ልቦለዴን አነበብኩኝ ከዛ እነሱ ስንት ሰዓት ተኛሽ ነው እንጂ ምን አነበብሽ አይባባሉም ገባ ምን አነበብክ አይሉኝም ስንት ሰዓት ተኛ ነው የሚሉኝ ነው ተስፋዬ ከዛ ሄድኩኝ ክላስ መጠበቅ ጀመርኩ ካሁን መተው ተገናኝተው ስንት ሰዓት ተኛሽ እንዲባባሉ የዛን ቀን ዝም አይባባሉ ቢያቸው ጋይስ የለም እንዴ ጥያቄው ዛሬ ገምቱ ስንት ሰዓት እንደተኛ ገምቱ እስኪ አይ እነሱ ካልተጠያየቁ እኔ ልጠይቃቸው አልኩ ስንት ሰዓት ተኛሽ አልኩኝ አንደኛው ወይኔ ትናንት ደግሞ ብዙም አላነበብኩም አለች በለት በዚህ ጋር ስንት ሰዓት ተኛሽ እኔ እንኳን ቤት እንትን ነበረ ምናምን ብቻ እስከ 4 ሰዓት አብሽውና በቃ ተኛው ነው አለች ከዛ ማይ ጠይቀኝ ነኝ አንተ ስማላሉ ኧረ ብልና አጠናማ ለምድ እኮ ስለሌለው ጊዜ ላለመግደል እኮ ነው በቃ እነሱ ወስነው ኦልሬዲ ዝም አሉና ቁጭ አሉ ምንም ማድረግ አልችልም በቃ እኔ እኮ አነጋውት አልኩኝ ምንም ማድረግ አልችልም ይቅርታ ምንም ማድረግ አልችልም እኔ እኮ አነጋውት አልኩ ኧረ ተው አለችኝ ሀረግ የምትባል አዎ ሳነብ በቃ 11 ሰዓት ሆነ በቃ በዛው ጠዋት ተነስቼ ፊቴን ታጥቤ መጣሁ በጣም ደስ ይላል ጎበስ በርታ እኔ ደብተር ሰጣለሁ ኖት እንወዋሳለን ምናምን ብላ የሌለ ሞራል አሰጠኝ በዛች ቅጽበት እሺ ጎበስ ተማሪም ግን ከዛው ተጀመረ በቃ ከዛ ሁለት ይቻላል ስለዚህ ሀረግ በጣም አበረታታች ከዛ ማታ ደብተሯን ሰጠች ኖት ልገልብጥ ምናምን ብዬ ኖት እንዴት እንደሚጻፍ አየሁ ደብተሯ ላይ እቺ ጽሁፉ ያምራል ከዛ በኋላ በቃ ጎበዝ መሃል ነው የተቀመጥኩት ስንት ሰዓት ተኛ ሆነ ጥያቄው እየታገልኩ ማንበብ ጀመርኩ ማታ ልቦለዱን እየቀነስኩኝ ወደ ትምህርቱ ግዴታ ከዛ እንዴት ነው የምታጠኑት አጭር ኖት እንይዛለን አሉ ከመጽሐፉ ላይ ከዛ ያነበብኩኝ በዚህ ሰዓት ምን ሆኛለሁ መሰለኝ ፊልም ማየት በደንብ እያየሁ ነው ፊልም ስለዚህ እንግሊዝኛ ትንሽ ይገባኛል ሃይ ስኩል ላይ ነው ፊልም ማየት የጀመርኩት ከዛ ፊት ፊልም ብዙ ማይመቸኝም ለምን ቲቪ ሜለንም ማይበት ምድል የለም ከዛ 10ኛ ክፍል ይመችስ ማየት ጀመርኩት ከዛ በኋላ በደንብ አድርጌ ኖት መያዝ ጀመርኩ ማለት ነው አንደኛ ሴሚስተር ፈተና መጣ ክፍል ውስጥ ጸጥ ነው እጄን አላወጣም አልመልስም እማቀውን ጥያቄ አልመልስም አንባቢ ሆኛለሁ አሁን ተቀይሬያለሁ ማንበብ ጀምሬያለሁ ማንጋት ጀምሬያለሁ ፍሬሽ ነኝ ትኩስ እረኛ ከብታ ያስተኛ ነው በቃ በጣም ማጥናት ጀምሬያለሁ ማለት ነው አንደኛ ሴሚስተር ላይ ውጤት ክላስ ልትናገር መጣች በመሯ ጎበዝ ልጅ አለ ዳዊት የሚባል ዝምተኛ ልጅ እዛ ጋር ሀረጋለች የኔ ጓደኛ ትግስት የምትባል የሚፎካከሩ ከ1 እስከ 10 የሚጠበቁ ልጆች በስነ እጅ የሚወጡት ሁሉ በጣም ይታወቃሉ ፈተና ሰው ለኩረጃ እነሱ ጋር ነው የሚሄደው እኔን ዝምባም ላይ ማንም ዞር ብሎ አያየኝም ከዛ አንደኛ ሴሚስተር ውጤት ልትናገር መጣች አስተማሪዋ ስም ጠሪ አያቀኝም ምናምን ገብቷችኋል አይደል ከዛ እሺ ደረጃ እየተናገረች ነው በአቨሬጅ 98 ና ዳዊት ከሌ እንደዚህ አንደኛ ከሌ እንትና ሁለተኛ
እሸቱ መለሰ 3ኛ አለችና ማን ነው እሸቱ አለች። ስንጥቅን ያሉ ልቤ ማለት 10ኛ ክፍል ነው። እኔ አልጠበኩም እኮ እኔ 3ኛ ወጣለሁ እኮ አይደለም። እኔ እኮ ላለመውደቅ እኮ ነው። እኔ እኮ እንዳልደግም ነው እንዳልታሽ ነው 3ኛ። ከዛ ቲቸር በደንብ አንብቢው አሉ። ስሙን አላመኑም ልጆች ማለት ተተራጣ። አይ ይሄ ደግሞ ጉልቻ ምን አባቱ ነው ከኛ አይደል እንዴ ጥናት ያስጀመረ ነው። እሸቱ መለሰ 3 ሁሉም ተማሪ ማለት ያው ግዴታ ነው። አጨበጨቡ። ውጤት ወሰድን። አንተ ቡዳ መሽገር ዝም እንደነዛ ልጆች ታሰበ ገባሽ? ሀገር አጥፊ ምናምን። እኔ ለራሴ አባቴ አላቅም ኢቭን እንደዚህ እንደሚሆን